እስኪ ቸራውለኝ እዚህ ቤት ደህና አደራችሁ ወይ? እግዚአብሔር ይመስገን። ሰላም አደር? ደህና እግዚአብሔር ይመስገን። አባትሽ አልነገረሽም? ከእናንተ ጋራ ተቀናጅቼ ቀንጃ ሆኜ ነበረ። በሬውን ውሰደው ብሎ አልነገረሽም? አረ ነግሮኛል። ትንሽ ሳሪ ብላ ብዬ ነው እንጂ ይጥገብ ብዬ ነው እንጂ ነግሮኛል። በጣም ጎበዝ ልጅ ነሽ አንቺ። እውነት ነው። በሬ የሚስብ ባንገቱ ነው እንጂ ባንገቱ አይደለምና ጥሩ አርገሽ ነው እያበላሽው ያለ። እንደው የዘንድሮ ቀን ጥሩ ቀን ነው። እንደው ጥሩ አርገሽ ነው እያበላሽው ያለ። ጥሩ ነው። አዎ ይብላ ብዬ ነው ማልጄ ተነስቼ ማበላ። እኔም እኮ እንደው መሬቱ ጦም ተሚከርም እንደው ቀንጃ ገብቼ ቢሆን ተቀናጅቼ አርሼ በሚቀጥለው አመት እህል አምርቼ ሸጬ በሬዎችን ሁለተኛ አረጋችኋለሁ ብዬ ነው ከእናንተ ከትርፉ ጋር የተቀናጀውና አንዳንድ ቀን በእኔም ታርሳላችሁ እየወሰዳችሁ ብዬ ነውና ለዛ ነው። አሁን ነዳ አርጊልኝ እስኪ። እሺ። እና ዘመድ ቢረዳዳ ችጓር የማይጎዳ ብዬ እኮ ነው እዚህ አሁን የመጣሁኝና። አረ ችግር የለውም። ጥሩ አርገሽ ነው ያብልተሽው። እንደው ወዙም ጨንቧ እንዳለ ነው። እንደው በጣም ደስ የሚል በሬ ነው። እንደው ለነገሩ አንቺ እንደሚመስል ከብት እንደየተዋለ አንቺስ እንደው ቆንጆ አይደለሽ? እንደው ተማሪ ነሽ? እንደው ያገባሽ ነሽ አንቺ ልጅ? ዋ ምን ነው በጠዋት ቀልድ ያበዛ። ሳምንት ቀልዳለህ እዚህ የመጣህለትን ዝም ብለህ ይዘህ ይልቅ ሂድ፣ የተፈቀደልህን ይዘህ ይልቅ። ምን ቀለድሁ ብለሽ ነው? በሬውም ጥሩ ነው፣ አንቺም ጥሩ ነሽ ነው ያልኩኝ። ምን ቀለድሁ ብለሽ ነው? ይሄ እኮ ቀልድ አይደለም። እንደውም ይሄ እኮ የእውነት ነው። እንደው የሚታይ ነገር ነው። እስኪ በሬሽም እንደምትመለከችው የውሽን ወርጨ ደስ የሚል ነው። እንደው ውቃብ የሚያሳርፍ ነው። እንደው አንቺን አይደል የሚመስልክ? እንደው ምን የተለየ ነገር አለው? እንከን አይወጣላችሁ ምን ያልኩኝ? እኔማ ይዤ ልሄድ ነው እንግዲህ። ከዚህ ከእርሻ ጋር ስታገል ነው አሁን ገና ግምሻ ነው። ይገርምሻል አሁን። በል ይቅና፣ ደህናዋል። በሬያችንን እንዳትበድለው ዝግ ብለህ ነው ስቸኩል። በሬውን እንዳትበድለው ገና ወይ ፈንቅጤ ነው ደግሞ። ዝግ ብለህ ተረጋግተህ ነው ማረስ። ኦሆ አንቺ ደግሞ በጣም አሳቢ ሰው ነሽ። እኔ እንደ ረጋ ብዬ ነው እንጂ ምን ያስቸኩለኛል ብለሽ ነው? እኔማ ቀስ ብዬ ነው የማርስበት እንጂ እንደው። አይ ላስታውስ ብዬ እኮ ነው። ዝናብ ሲመጣ ትቸኩላለህ ብዬ ነው። ወይፈን ነው እንዳይበደልብን ያልሁ እንጂ ጠፋሃል ብዬ አይደለም። ኦሆ ተጫዋች ነሽ በእናትሽ። ምን ያስቸኩላል? እንደውም ሰሞኑ በፋሲካው በሰርጉ ሰንብቼ እንደውም ደክሞኛል። ይገርምሻል እንደውም በጣም ነው ድክም ያደርጎኝና 5 ሰዓት ወይም 6 ሰዓት ልፈታ እችላለሁ። አልሰምተሽም እንዴት? እንደውም ዘፈን ሲዘፈን እንኳን አልሰምተሽም እንዴት? ምን ነው በጠዋት ዘፈን አለህ? ሚዜ ነበርክ እንዴት በዚህ በሰርጉ? ዋ ቀላል ሚዜ ነበርኩ። እንዴት አልሰማሽኝም? እናትሽ ግን ልታወይ ነው መሰሌ። ግን አልሰማሽኝም ስዘፈን እንዴት? ዋ የምን ዘፈን ነው ደግሞ? ዘፋኛ ልምሰልሽ፣ ዘፋኛ አቀናቃኝ። እኔ ገበሬ ነኝ በጅራፍ የሚቃኝ ነው አስል የነበርኩኝ። ለማንኛውም አድማጮቻችን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉ። ይሄን ቪዲዮ ያቀረብንላችሁ ከገጠር ጎጃሚዎች ነን።